የአድዋ ጦርነት ዕለት አንድም ጥይት ሳይተኩስ ስለተመለሰው ሰው ነው የምነግራችሁ። አንድ ቀን እሁድ የጊዮርጊስ ዕለት ይመስለኛል፣ ራስ በማለዳ ከሰፈራቸው ወጥተው ወደ ቤተክርስቲያን ሄዱ። እኔም እንደ ወትሮዬ ራስን ተከትዬ ሄድኩ። ራስ ቆሞ ያስቀድሳሉ። ድርገት ሊወርድ አቅራቢያ ቀኛዝማች ታፈሰ አባይነ በፈረስ ጋልበው ወደ ራስ መጡ። የፈረሱ ላብ ይንቆረቆራል፣ ሽጉጥ ጎራዴ ታጥቋል፣ ጦርም ይዘዋል። ልጅ ናቸው ገና፣ ከጉርምስና ግን ወጥተዋል። የቤተ ክርስቲያኑ አጠገብ እንደደረሱ ከፈረሳቸው ላይ ዱብ አሉና እርምጃቸውን ወደ ቤተ ክርስቲያኑ እየተጣደፉ ተናገሩ። ራስ የት ናቸው? ራስ የት አሉ? እያሉ ሮጠው ወደ ቤተ ክርስቲያኑ ገቡ። ወደ ራስ መኮንን ቀረብ አሉና በድፍረት ተናገሩ። ጌታዬ፣ ወደፊት ይሂዱ፣ ወደ ግንባር። ጠላት መጣ፣ መታኮስ ተጀምሯል። ቀኛዝማች ታፈሰ ይህንን ብቻ ተናግረው በደከመ ፈረሳቸው ተመልሰው እየጋለቡ ሄዱ። ወዴት እንደሄዱ እንኳን አላወቅንም። ብቻ በኋላ እንደሰማሁት ከውጊያው በኋላ በመካከል ገብተው የጀግንነት ሥራ ሰርተው ብልጫም አሳይተው እዚያው በጥይት ተመተው መውደቃቸውን ሰማን። ቤተ መንግሥቱ ውስጥ በጣም የተወደዱ ስመጥር ነበሩና በጣም ታዘነላቸው። ራስ መቋሚያቸውን መጻፋቸውን ጥለው በችኮላ ተጣድፈው ወጡ። ፈረሴን አምጣ፣ ፈረሴን ቦራን አምጣልኝ እያሉ ወተወቱ። ራስ በቦራ ላይ ተቀምጠው መጋለብ ጀመሩ። ዛሬም እንደ አምባላጌው ዕለት ሆነ። ለሰራዊታቸው ምንም ትዕዛዝ ሳይሰጡ ብቻቸውን ጋለቡ። ከዚያ በኋላ ያደረጉትን ለማወቅ አልተቻለም። ሰዎች ሁሉ ፈረስ ያላቸው በፈረስ የሌላቸው በበቅሎ ራስን ተከተሏቸው። እግረኞችም ለጊዜው ወደዚያ እየሮጡ ሄዱ። እኔም የራስን ጸሎት መጽሐፍ ሰብስቤ ለእልፍኝ አሽከሮች ሰጠውና እንደ አቅሜ ሮጥኩ። ከሰፈራችን ስደርስ ድንኳኖች ሁሉ ባዶአቸውን መቅራታቸውን አወቁ። ሴቶችና ትንንሽ አሽከሮች ብቻ ቀርተዋል። ሁሉም ፊታቸውን ወደ ግንባር እንደመለሱ ያስታውቃሉ። ወደ ሰፈሬ እንደሄድኩ ወለተ አማኑኤልን ብቻ አገኟቸው። ጠመንጃዬን አነሳውና ወደ ጦርነቱ ሮጥኩ። የሰው ብዛት እንደ ጎርፍ ሆነ። እግረኞች በቅለኞች ተደባልቀው ይርመሰምሳሉ። ፈረሰኞች በጎን እያለፉ ይቀድማሉ። የበረታ ይሮጣል፣ እንደተቻለን እንሽቀዳደማለን። ጠመንጃ ሲንጣጣ ሰማን። መድፍ ወዲያው ያጓራል። ተኩስ እያደረ እየተባባሰ ተቃረበ። አረሮች ማፏጨት ጀመሩ። የቆሰሉ ሰዎች ተቀምጠው አገኘን። አያ ታደግ እጁ ላይ ተመትቶ ከመንደር ዳር ከዛፍ ስር ተቀምጧል። ገና በሩቅ አይቶኝ ተጣራ። ቁስሉን በመቀነት አሰርንለት። ሰውና ሰው አይተዋወቅም። የአረር ሰው በዚህ በኩል በጭራሽ አይታይም። ሁሉም የሸዋ፣ የጎጃም፣ የወሎ፣ የየጁ ሰዎች ናቸው። ሴቶች በገንቦ ውሃ እያዘሉ በበቅሏቸው እንደተቀመጡ ለቁስለኞች ውሃ ያቀርባሉ። ሲነጋገሩ ሰማው። እረ በጣይቱ ሞት ይላሉ። እቴጌ የላኳቸው ይሆናሉ እያልኩ አሰብኩ። ነጋሪቱ ከግንባርም ከጀርባም ከቀኝም ከግራም ይጎሰማል። የተማረኩ ጣሊያኖች አየሁ። ወዲያው ብዙ ምርኮኞች ማየት ጀመር። በኋላም ለዓይን የሚሰለች ሆነ። ድል ማድረጋችንን አወቁ። ጣሊያኖች መዋጋታቸውን ትተው ማርኩን እያሉ ይለምናሉ። እንደዚህ የአድዋ ጦርነት ዕለት አንድም ጥይት ሳልተኩስ ጦርነቱ አለቀ። ከሰዓት በኋላ ድካም ተሰማኝ። ጦሩ መመለስ ጀምሯል። ግን ወደ ግንባር የሚሄደው የሰው ብዛት ገና እንደ ውሃ ሙላት ይፈሳል ይለናል የዛሬው ንባባችን። ጸሐፊው በዛን ጊዜ የእልፍኝ አዳሪ የነበሩት በኋላ ላይ ፊታውራሪ ተክለማርያም ተክለሐዋርያት ናቸው። መልካም የአድዋ በዓል።